ጸሎት ለምንድነው እንዳትጸልይ ጠላት ከፍተኛ ውጊያ የሚያረግብህ እንዳትንበረከክ የሚያረገው? ለምንድነው ታውቃለህ? ስትንበረከክ መንፈሳዊ ዓለም ላይ የሚሰራ ስራ አለ። ስትንበረከክ ሰማይ ይከፈታል። ከዛስ መንፈስ ይወርዳል። ከዛስ መላእክቶች ፋይት ይጀምራሉ። አጋንንቶች መጨነቅ ይጀምራሉ። በኢየሱስ ስም በእያንዳንዱ ቤት ዛሬ መንበርከክ ይሆን። የአዋሳን ሰማይ መክፈት ይሆንላችሁ በጌታ በኢየሱስ ስም። የእግዚአብሔር ደመና ቤትሽን ይሙላው። የእግዚአብሔር እሳት ቤትህን ይሙላ። ያደከመህ የተቃጠለ ይሆን። እንዳትንበረከክ፣ እንዳትጸልይ፣ ሰማይ እንዳይከፈት፣ ቤትህ የዓዚብ የድብርት ቤት እንዲሆን እስከ ዛሬ የሰራ መንፈስ ተመታ። በእናንተ ቤት አቅጣጫ ሰማይ ይከፈት። የቤታችሁ አቅጣጫ መላእክቶች የሚወጡበት የሚወርዱበት ይሆን። ዝም ብሎ የሚያስተኛችሁ መንፈስ ከዚህ ማታ ጀምሮ ታሪክ ይቀየር። 1 ሰዓት አይደለም፣ 2 ሰዓት አይደለም፣ ከዛ በላይ ተንበርክካችሁ በየሰፈራችሁ ያለ ጅኒ ይመታ። ይኸውልህ ሰፈርሽ ላይ ያለ የሟርተኝነት መንፈስ ይመታ። በሰው ላይ ቁጭ ብሎ አንቺ ቤት ላይ የሚያሟርት አንቺ ሳታቂው ሰፈርሽ ላይ የሚሰራ አካባቢሽ ላይ የሚሰራ የአውሬ መንፈስ የዘንዶ መንፈስ ገና ስትንበረከኪ መቃጠል ይጀምር፣ መራገፍ ይጀምር፣ መዋረድ ይጀምር፣ አካባቢውን መልቀቅ ይጀምር።